አንድ ድርጅት ሰራተኞቹን ከስራ መቀነስ ሲፈልግ በምን አይነት ሁኔታ ውስጥ ያሉ ሰራተኞችን ነው መቀነስ የሚችለው የሚለውን በአሰሪና ሰራተኛ አዋጅ የተደነገጉ ህጎችን እንመለከታለን። ድርጅቶች ሰራተኞችን የሚቀንሱበት አጣብቂ ነገር ውስጥ ሊገቡ ይችላሉ። አብዛኛውን ጊዜ ድርጅቶች በቴክኖሎጂ የሰራተኛውን ስራ ሲተኩ ወይም ደግሞ የድርጅቱ ምርትና አገልግሎት ገበያ ላይ ወጦ ለመሸጥ አስቸጋሪ ሁኔታ ውስጥ ሲገባ የሰራተኞች ቅነሳ ይካሄዳል። የሰራተኞች ቅነሳ ሲካሄድ በአሰሪና ሰራተኛ አዋጅ የተደነገጉ ህጎችን ተከትሎ መሆን እንዳለበት እሱ ይታወቃል። እንግዲህ ምን አይነት ሰራተኞችን ነው መጀመሪያ ድርጅቶች መቀነስ የሚችሉት የሚለውን ስንመለከት አንድ ድርጅት ውስጥ እየሰሩ ያሉ በተመሳሳይ ጥራት በተመሳሳይ የስራ አፈጻጸም ያላቸው ሰራተኞች ሆነው እነዚህ ሰራተኞች መለየት በምን መልኩ ነው የምንችለው የሚለውን ስንመለከት በአሰሪና ሰራተኛ አዋጅ የተደነገጉ 6 መንገዶች አሉ ወይም 6 ሁኔታዎች አሉ። እነዚህ 6 ሁኔታዎች ውስጥ ያለ ሰራተኛ ከድርጅቱ በመጀመሪያ ደረጃ የሚሰናበት ሊሆን ይችላል። ያ ሰራተኛ እንግዲህ የመጀመሪያውን ስንመለከት አጭር ጊዜ ያገለገለ ሰራተኛ ማለት ድርጅቱ ውስጥ ከተቀጠረ አጭር ጊዜ የሆነው ሰራተኛ እሱ የመቀነስ እድሉ ሰፊ ነው ማለት ነው ያ ሰራተኛ። ሁለተኛው አነስተኛ ጥገኛ ያላቸው ሰራተኞች ነው። አነስተኛ ጥገኛ ያላቸው ሰራተኞች ማለት በቤተሰብ እያስተዳደረ ያለ ሰራተኛ ካለ በተመሳሳይ ምርትና አገልግሎት እያገለገለ ሆኖ ያ ሰራተኛ አነስተኛ ጥገኛን ካለው እሱ የሚሰናበት ይሆናል። ሌላ አካል ጉዳተኛ የሆኑ ሰራተኞች እነሱም የመሰናበት እድላቸው ሰፊ ነው፣ ምክንያቱም በህጉ ይፈቅዳል። ሌላ ነጥቦች ስንመለከት ደግሞ በድርጅቱ ሳሉ በአካል ጉዳት የደረሰባቸው ሰራተኞች ድርጅቱ ላይ ያገለገሉ እያሉ አካል ጉዳት የደረሰባቸው ሰራተኞች እነሱም የሚቀነሱ ይሆናል። ሌላ ነፍሰ ጡር ወይም ከወለዱ ደግሞ 4 ወር የሆኑ ሰራተኞች ካሉ ነፍሰ ጡር የሆኑ ወይም ወልደው 4 ወር የሆኑ ሰራተኞች ካሉ እነሱ ቀድሞ ይቀነሳሉ። የመጨረሻው የሰራተኞች ተጠሪ እነዚህን እንግዲህ ቅድሚያ ተሰጥቶ አንድ ድርጅት መቀነስ ይችላል።